በሀገራችን ኢትዮጵያ የገባው ማርበርግ ቫይረስ ምንድነው? ምልክቶቹስ? መድኃኒት ግን አለው? ሰላም፣ ዶክተር ብሩክ እባላለሁ። ሕክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። የማርበርግ ቫይረስ በሽታ ከስንት አንድ የሚከሰት በሽታ ሲሆን መንስኤውም ማርበርግ የሚባል ቫይረስ ነው። አንዳንዶች የኢቦላ ቫይረስ የአጎት ልጅ ይሉታል። ለመጀመሪያ ጊዜም የተገኘው ከኡጋንዳ ወደ አውሮፓ በተላኩ ጦጣዎች ላይ በሚመረመሩ የአውሮፓ ላቦራቶሪ ሰራተኞች ላይ ነው። ቫይረሱ ከእንስሳ ወደ እንስሳ ወይንም ከሰው ወደ ሰው የሚተላለፈው በደም ወይንም በሰውነት ፈሳሽ ንክኪ ነው። ቫይረሱም ሰውነታችሁ ውስጥ ከገባ እና ምልክት ማሳየት የሚጀምረው ከ2 እስከ 21 ቀናት ውስጥ ነው። ምልክቶቹም ትኩሳት፣ ራስ ምታት፣ የድካም ስሜት፣ የጡንቻና የመገጣጠሚያ ህመም፣ የምግብ ፍላጎት ማጣት፣ ከባሰ ደግሞ ደም ከሰውነታችን እንዲፈስ ያደርጋል። ከአፍ፣ ከአፍንጫ፣ ከጆሮ እና ቆዳ ስር ማለት ነው። እስካሁን ለዚህ በሽታ የተገኘለት መድኃኒት የለም። ህክምናውም መሰረት የሚያደርገው ሰፖርቲቭ ሜዥር ወይንም የእርዳታ ህክምና ላይ ነው። ራሳችሁንም ከበሽታው ለመከላከል ከታመመ ሰው ጋር የደምና የፈሳሽ ንክኪ መጠበቅ፣ እጅን በሳኒታይዘርና በሳሙና በአግባቡ መታጠብ፣ ከታመመ ሰው ጋር ንክኪ ካላችሁ ደግሞ ቅርብ ወዳለ ጤና ጣቢያ መሄድ ይኖርባችኋል። ይህንንም ቪዲዮ ለሚያውቁት ሰው ያጋሩ። መጠየቅ የምትፈልጉትንም ጥያቄ ኮመንት ላይ ጠይቁን። ላይክ እና ፎሎ ማድረግ እንዳይረሳ።